ሰላም ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች ሁላችንም ሰላም ብያለሁ። እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል። ያው ዛሬ የምናወራው ስለ ዩኒቨርሲቲ ነው። ግቢ ለምትገቡ ተማሪዎች፣ አዲስ ለሆናችሁ ተማሪዎች ይጠቅማል ብዬ አስባለሁ ይሄን ቪዲዮ። እንግዲህ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። እንዲሁም ይሄን ቪዲዮ ብዙ ሰዎች ጋር ሊደርስ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብዙ ነገር ትጠቀማላችሁ ብዬ አስባለሁ። መልካም እንግዲህ ያው አዲስ ተማሪ ወደ ግቢ ሲገባ ያው ሊያደርጋቸው የሚገቡ ጥንቃቄዎችን እንደዛ ነገሮችን አንዳንድ ነገሮችን እናወራለን። ያው አዲስ ተማሪ ወደ ግቢ ሲገባ ለብዙ ነገር አይ ቲንክ አዲስ ነው። ለብዙ ነገር አዲስ ነው። ደግሞ ለብዙም ነገር ደግሞ ተጋላጭ ነው። አዲስ ከቤት ተለይታችሁ ወደ ተመደባችሁበት ዩኒቨርሲቲ ስትሄዱ ለዛ አካባቢ አዲስ ናችሁ፣ ለብዙ ነገር አዲስ ናችሁ። ስለዚህ የተለያዩ ጥንቃቄዎችን ማድረግ አለባችሁ። እንግዲህ እኔን ከገጠሙኝ ነገሮች ተነስቼ ያው ይጠቅማል ብዬ ስላሰብኩኝ ይሄን ነገር ልንገራችሁ። እኛ አዲስ ዩኒቨርሲቲ ስንገባ መጀመሪያ ምንድን ነው የገጠምን? ወደ ቀርመን ነበር የገባነው። አይ ቲንክ ወደ 6 ሰዓት ምናምን 7 ሰዓት ገባን ግቢ። እንደዛ ነበር የገባነውና ምን ገጠመን? ሞር ዶርም ላይ ነው የጀመረው ነገሩና ዶርሚተሪ ከታች አግኝተን ከዛ ስማችንን አይተን ከዛ ወደ ሩማችንን አይተን ወደ ዶርም እንመጣለን ማለት ነው። ከዛ አንድ ዊዝድሮ የሞላ ልጅ ነበር። ይሄን ነገር ያወቅነው ከዛ በኋላ ከታሪኩ በኋላ ነውና ዊዝድሮ የሞላ ልጅ ነበርና ሰው ሊሸኝ በአጋጣሚ እዚህ ግቢ መጥቶ ከዛ ያው አዲስ ተማሪዎችም እየገቡ ስለሆነ ለምን ዘርፌ አልወጣም ምናምን በሚል ተልካሻ ምክንያት ተመርቶ በአጋጣሚ እኛ ዶርም መጣ ማለት ነው። እዚህ ዶርም ነው የተመደብኩት ከታች አይቼ ምናምን ሲል ኦኬ እሺ በቃ ምናምን ብለን ያው አልጠይቅነው ሚንስ እኛም ሁሉም ሰው እንደዛ ስለሆነ የሚገባው መጀመሪያ እቃ ይዞ ምናምን ነገር ሁሉም እዚህ ተመድቤ ነው ካለ አንጠይቀውም። ያው አዲስም ስለሆነ ብዙ እንትን አንልም። ኦኬ እሺ ምናምን ብለን አስገባነው ልጁን እና ወደ 3 ቀን ምናምን 2 ቀን 3 ቀን አብሮን ቆየ ምናምን ሁላችንንም አጠናን ምናምን በቃ ያለው ሲቹዌሽን ምናምን ሁሉንም ሰዎች አየ ምናምን። ከዛ እያመሸ ነው የሚመጣው። እንደዛ ማለት ነው። ያ ጓደኞች ምናምን አሉትና እያመሸ ያቀደ ማለት እያቀደ እያሰበ ምናምን ነገር እያመሸ ነው የሚመጣው። ወደ 3 ሰዓት 4 ሰዓት ምናምን ይመጣል። ከዛ አይ ቲንክ በቃ 4ኛው ቀን ላይ ምናምን ይመስለኛል 4ኛው ቀን ላይ በጣም አምሽቶ መጣ። ኦኬ እኛ ደግሞ በቃ ሁሉ እያመሸን ስለመጣ ትንሽ ሲመሽ ወደ 5 ሰዓት 6 ሰዓት እንደዛ አካባቢ ነበር የመጣውና አይ ቲንክ እና በቃ ዛሬ አይመጣም ምናምን ብለኛል። በቃ በርቆልፈን ምናምን ወራ ማብራት ተፈተን ምናምን ተኛ። ከዛ በጣም ምሽት ላይ አንኳኳ ምናምን ነገር ሁላችን በአጋጣሚ ተነስቶ ምንድነው ስንከፍተው እሱ ነው። ኦኬ እሱ ነው እንዴ ምናምን ብለን አስገባ ነው ምናምን። ከዛ ሌሊት ላይ የዛው ቀን ሌሊት ላይ ማለት ነው ያው እኛ ተኝተን ነበር ምናምን ነገር። ሌሊት ላይ ምን አደረገ? እዚህ ያሉትን ልጆች እንዳለ ስልካቸውን ያገኘው ነገር ስልካቸውን ጫማ ምናምን ያገኘው ነገር እኔ በአጋጣሚ ላይ ነበር የተኛሁትና ስልኬም ላይ ነበር በቃ የተኛሁት እኔ በአጋጣሚ የኔ ስልክ ምናምን አላገኘም። እና እዚህ ያሉትን ልጆችን ሁሉ የሁሉንም ስልክ ምናምን ሞር ምድር እታች እንትን ላይ የተኙትም ማለት ነው የእነሱን ስልካቸውን ጫማ ምናምን ይዞ ሌሊት 10 ሰዓት ምናምን አካባቢ እንደዛ ነው አይ ቲንክ እንደዛ በዛ ሰዓት ወጣ። በር ከፍቶ የዶርም በር ከፍቶ ወጣ ማለት ነው። እና ልጆቹ በአጋጣሚ ነክተው በዛ ሰዓት ነክተው ሲያዩ ስልካቸው ምናምን ተዘርፏል ምናምን። ከዛ ምን አደረጉ? በዛው ቀን ጠዋት ላይ ቶሎ የግቢ በርጋ ያሉ ፖሊሶችን በማናገር ልጁ በሌሊት ሚንስ አይ ቲንክ 10 ሰዓት ምናምን ከወጣ በኋላ ወደ 12 ሰዓት ላይ ምናምን ነገር ከግቢ ሊወጣ ሲል በርጋ ይዘውት ያው እቃቸውን ተረክበው ምናምን ነገር እሱ ለህግ ለዛው ፖሊሶች ምናምን ሰጥተውት ለህግ እንደቀረበ
ያው ነግረውኛል። እና እንግዲህ ከጠቀማችሁ ብዬ ነው። ሞር አዲስ የምትገቡ ተማሪዎች እንደዚህ አይነት በጣም ብዙ ወይ ያለ ተማሪ የሚዘረፍበት ወይ እና ስትገቡ ይሄን ነገር እንደ ጥንቃቄ ብታዩት ሞር ከታች ከዶርምተሪ አይታችሁም የዚህ የዶርም ሜምበሮቻችሁን አይታችሁ ስትመጡ ወይ ፎቶ አንስታችሁ እንድትመጡ ከቻላችሁ እና ማንም ተማሪ እዚህ ነኝ ምናምን ብሎ ሲገባ ስሙን ጠይቁት። ሜቢ ስሙ አይቶ ከመጥቶም ከሆነ ከቻላችሁ ሜቢ መታወቂያ ሜቢ ከቻላችሁ እንደዛ እንድታዩና ብቻ ጥንቃቄ እንድታደርጉ በሚል ነው። ያው ይጠቅማቸዋል ብዬ አስቤ ነው። እንግዲህ ሌላኛው ደግሞ እንደ ፈኒ ማስበው አዲስ እያለን የኛ ጓደኛ ምን ገጠመው፣ ያው ፍራሽ አንዳንዴ ዶርም ላይ ፍራሽ ወይ እራሳችሁም ልታመጡ ስላላችሁ ወይ ደግሞ ዶርም ላይ ተቀምጠው ልታገኙ ትችላላችሁ ስትገቡ ማለት ነው። እና በአጋጣሚ ልጁ የእሱ ፍራሽ የሆነ የተቀደደ ነገር ነው እና እሱን መቀየር ፈልጎ ፍራሽ ለመቀየር ምናምን ፍራሽ ይዞት ወርዶ ምናምን ወርዶ ወደታች ተማሪዎች ምናምን ሲኒየር ተማሪዎች ምናምን ጠይቆ ፍራሽ የት ነው መመለስ መቀየር ፈልጌ ነበር ምናምን ብሎ ሲጠይቃቸው ሬጂስተር ነው ምናምን የሚመለሰው ብሎት እሱን ተሸክመው ምናምን ከመሀል መንገድ ላይ ነው ተማሪዎች ኧረ ና ምናምን ብሎ የመለሱት። እና አንዳንድ ተማሪዎች በቃ የሆነ ያላቀት ብቻ ሙዲ ይዛሉ የሚሆን በዛ ነገር ይዝናናሉ የሚሆን ብቻ እነዚህ ፍሬሽ ተማሪዎች ላይ በጣም የመቀልድ እንትናቸው እየበዛ ነውና በጣም ማራሳዊና በጣም በዛ ሞመንት ላይ በጣም ያስቀኝ ገጠመኝ ነው። ሌላኛው ደግሞ ሞር ካፌ ላይ ትቸገራላችሁ ብዬ ማስበው ወይ ትቸገራላችሁ ብዬ ማስበው ከጊዜ ድረስ በኋላ እኔ ራሱ ይገባኝ እና እንትን ከለር መለየት የወጥ ከለር መለየት በጣም ነው የምትቸገሩት። በጣም ነው የምትቸገሩት። ያ ወጥ የሚሰሩት ቀይና አልጫ አይደለ? ቀይና አልጫ ቢጫ ማለት ነው። እና አንዳንዴ ቀዩ እንትን ይላል፣ ይሄን እንትን ይባላል፣ ይሄ ቡልጋጫ ይላል። ወይ ቀይ አትሉት ወይ አልጫ አትሉት ይሆን አይነት ከለር ይዝና በቃ እናንተ ወይ ሁለት አልጫ ወይ ሁለት ቢጫ ማለት ከፈለጋችሁ ቢጫ ወጥ ማለት ነው እንደዛ ማለት ከፈለጋችሁ ያ ሁለት ቀይ ያደርጋችሁ በቃ እዛ ልክ ስትበሉ ነው የምታዩት። ወይ ልትበሉ ስትል እንዴ ሁለት ቀይ በቃ በጣም ብዙ ጊዜ እየተቸገርንበት ነገር ነውና ይሄን ነገር ሜቢ ከግምት ውስጥ አስገቡት ለማለት ነው። ለማንኛውም ቪዲዮ እንዳይረዝም ስለ ግቢ እንዲሰራላችሁ የምትፈልጉት አዲስ ነገር ካለ የምትፈልጉት ነገር ካለ ማንኛውም ነገር ከታች ኮሜንት ላይ ብትጽፉልኝ ይደርሰኛል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም ሰላም ብያለሁ። ሰብስክራይብ ማድረግ አትርሱ። እንዲሁም ቪዲዮውን ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዲሁም ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ባይ